አሁን የምነግራችሁ በዓለማችን ሰማይ ስር ከተፈጠሩት ሁሉ እጅግ ፈጣንና ምስጢራዊ ስለሆነው የብረት አውሬ ነው። ሰማዩን ጥሶ በሰዓት 2200 ማይል እስከ 85 ጫማ ከፍታ ላይ በመብረር ምድርን ከጠፈር ድንበር ሆኖ ይቆጣጠር ነበር። ይህ በኮልድ ዋር ወቅት በአሜሪካ የተፈጠረ ምንም አይነት ሚሳኤል ሊደርስበት የማይችል የቴክኖሎጂ ተአምር ነው። ይህ SR-71 ብላክበርድ ይባላል። ማስረጃ ካላችሁኝ በፈጠራው ከፍተኛ ፍጥነት የተነሳ ከ400 በላይ ሚሳኤሎች ተተኩሰውበት ነበር። ነገር ግን አንዱም አልመታውም። ምክንያቱም እሱ ከሚሳኤል ይፈጥናልና። በምድር ድንበር ላይ ሆኖ ዓለምን የሚሰልል የሰማይ ንጉሥ ነበር። ነገር ግን አንድ አስገራሚ ሚስጥር አለ። የጄት ሞተሮቹ ብቃት እንደተጠበቀ ሆኖ አካሉ ከቲታኒየም የተሰራ ነው። በከፍተኛ ፍጥነት ሲበር የሙቀት መጠኑም 570 ዲግሪ ፋራናይት ይደርሳል። ይህ ሙቀት ብረቱን እንዲሰፋ ያደርገዋል። ስለዚህ መሬት ላይ ሲያርፍናም ሲቀዘቀዝ የነዳጅ ማጣሪያው ክፍተቶች ይከፍቱናም ነዳጁ ይንጠፈጠፍ ነበር። እኛ ዘንድ እንደ መበላሸት ወይም እንደ ጉድለት የምናየው ይህ የነዳጅ መፍሰስ ለእነሱ ግን የአውሮፕላኑ እጅግ ከፍተኛ ፍጥነትና ሙቀት ውጤት ነበር። መሬት ላይ ሲያዩት ተበላሽቷል ብለው የሚያስቡት ነገር ሰማይ ላይ ሲሆን ግን ማንም ሊይዘው የማይችል ኃያል ያደርገዋል። አንዳንዴ ስኬታችን የሚመጣው በውስጣችን ካለ ጉድለት በሚመስል ጥንካሬ ነው። ዛሬ እንደ እንከን የሚታይባችሁ ነገር ነገ ለታላቅ ስኬታችሁ መነሻ መሆኑ አይቀርም። ዓለምን ከኔ ጋር በልዩ ሁኔታ ለመቃኘት ፎሎ